እንዴት ናችሁ? ግሬድ 8 ማትስ ዩኒት 1 ዋት ኢዝ ራሽናል ነምበር። ከዛ ደግሞ ነምበር ሲስተምን ሪቪዥን አይተናል። አሁን ደግሞ ምናየው ከዛው የቀጠለውን ራሽናል ነምበር በዴሲማል እና በፍራክሽን ፎርም ሲጻፍ ምን ይመስላል የሚለውን ነው የምናየው። ከዛ በፊት ለማስታወስ ያክል what is rational number? Rational number is any number that can be written as a fraction a over b, where a and b are integers and b different from 0. So rational number ማለት ማንኛውም ቁጥር ነው ያ የሚጻፍበት ሂደት ወይም ፎርሙ በፍራክሽን ወይም በክፍልፋይ መልክ ነው። a over b ተብሎ ይጻፋል። ከዛ a እና b ምንድናቸው? ኢንቲጀር መሆን አለባቸው። ሁለቱ a over b የሚሆነው ቁጥር ምን መሆን አለባቸው? ኢንቲጀር ቁጥር መሆን አለባቸው። ከዛ b ደግሞ ከዜሮ ጋር እኩል መሆን የለበትም ወይም ከዜሮ መለየት አለበት ማለት ነው። እንዴት ራሽናል ነምበር በፍራክሽን ፎርም የተጻፈውን ወደ ዴሲማል እንቀይራለን የሚለውን ስናይ ኒውመሬተሩን ለዲኖሚኔተር ማካፈል ምን ያደርጋል? በፍራክሽን ፎርም ራሽናል ነምበር የተጻፈውን ወደ ዴሲማል እንድንቀይር ያስደርገናል ማለት ነው። ኤ ኦቨር ቢ ላይ ኤ ምንድነች? ኒውመሬተር ነው። ቢ ደግሞ ዲኖሚኔተር ነው። ቢ መቼም ቢሆን ከዜሮ ጋር እኩል እንዳልሆነ እናያለን። ቁጥር ራሽናል ነምበር በፍራክሽን ፎርም የተጻፈው ወደ ዴሲማል ሲቀየር ሁለት አይነት ዴሲማል ቁጥሮችን ልናገኝ እንችላለን። አንደኛው ተርሚኔቲንግ ዴሲማል ነው። ሁለተኛው ሪፒቲንግ ዴሲማል ነው። ምንድነው ተርሚኔቲንግ ዴሲማል? ምንድነው ደግሞ ሪፒቲንግ ዴሲማል የሚለውን እንመልከት። ተርሚኔቲንግ ዴሲማል ማለት ዴሲማል ቁጥር ነው፣ ዲጂቱ ማብቂያ ያለው ማለት ነው። ከነጥብ በኋላ ያለው ዲጂት መቆሚያ ወይም ማብቂያ ካለው ምን እንላለን? ተርሚኔቲንግ ዴሲማል እንላለን። 1 ለ2 ስናካፍል 0.5 እናገኛለን። 0.5 አምስቷ ከነጥብ በኋላ ያለችው 5 ማቆሚያ ወይም መቆሚያ ነበራት ማለት ነው። ስለዚህ ይህ ምን እንላለን? ተርሚኔቲንግ ዴሲማል እንላለን። ስለዚህ ፍራክሽን በፍራክሽናል ፎርም የተጻፈው ራሽናል ነምበር 2/5 ወደ 0.5 ዴሲማል ተቀየረ። ይህ ዴሲማል ተርሚኔቲንግ ዴሲማል ነው። 3/4 ፍራክሽን ነው። 3 ምንድነች? ኒውመሬተር ነች። 4 ምንድነው? ዲኖሚኔተር ነው። ስለዚህ ይህ ኢኩቫለንት ዴሲማሉ ምንድነው? 0.75 ነው። ከነጥብ በኋላ ያለው ዲጂት 2 ዲጂት ነው፣ 7 እና 5 ነው። ስለዚህ ተርሚኔቲንግ ዴሲማል እንላለን። ከ5 በኋላ ያለው ዲጂት 5 ሲካፈል ለ8 ደግሞ 0.625 ነው። ከነጥብ በኋላ 3 ዲጂት እንዳሉ እናያለን። ስለዚህ ተርሚኔቲንግ ዴሲማል ማለት ከነጥብ በኋላ ያለው የሚመጣው ቁጥር ሲቆም ምን እንላለን? ተርሚኔቲንግ ዴሲማል እንላለን። ሪፒቲንግ ዴሲማል ሪፒቲንግ ዴሲማል ማለት የተርሚኔቲንግ ዴሲማል ተቃራኒ ማለት ነው። ከነጥብ በኋላ ያለው ዲጂት መጨረሻ ከሌለው ምን እንላለን? ሪፒቲንግ ዴሲማል እንላለን። ዴሲማል where one or more digit repeat endlessly without stopping። አንድ ወይም ከዛ በላይ የሆነ ዲጂት ራሱን ያለ መቆም ከደጋገመ ምን እንላለን? ዴሲማል ሪፒቲንግ ዴሲማል እንላለን። ለምሳሌ 1 ሲካፈል ለ3 0.3333 እያለ ይሄዳል። ከነጥብ በኋላ ያለችው 3 መጨረሻ በሌለው መልክ መቆሚያ በሌለው መልክ ራሱን ይደግማል። ሁለተኛው ደግሞ 2 ሲካፈል ለ3 0.666 እያለ ይሄዳል። ስለዚህ 6 ራሱን እየደጋገመ ነው የሚሄደው። አንድ ዲጂት ራሱን ይደጋግማል።
ሌላኛው ደግሞ 1 ሲካፈል ለ6 0.1666 አሁንም 6 ራሷን ትደጋግማለች። 1 ሲካፈል ለ7 0.142857142857 ስለዚህ 142857 ራሱን የሚደጋግም ነው። የሚደጋግሙ ቁጥሮችን ለማመልከት ከላይ ባር ኖቴሽን እንጠቀማለን ማለት ነው። ሌላኛው ደግሞ ፍራክሽናል ፎርም እንዴት ራሽናል ነምበር ይጻፋል? ፍራክሽናል ፎርምስ ኦፍ ራሽናል ነምበር የሚለውን ስናይ ራሽናል ነምበር is a number that can be written in form of fraction a over b where a and b are ኢንቲጀር ሊሆኑ ይችላሉ፣ ሆል ነምበር ሊሆኑ ይችላሉ። ያ ማለት ኔጌቲቭም ፖዚቲቭም ማለት ነው። ከዛስ ቢ ምን መሆን የለበትም ዳሩ ግን 0 ኢንቲጀር መሆን የለበትም ማለት ነው። ወይም ዲኖሚኔተር ከኖት ቢ 0 መሆን የለበትም። ፍራክሽናል ፎርም ራሽናል ነምበር ሲጻፍ ኤ ኦቨር ቢ ይባላል። ኤግዛምፕሉ 3/4 ምንድነው ይሄ? በፍራክሽናል ፎርም ራሽናል ነምበር ተጽፎ ማለት ነው። ከዛስ ኮንቨርቲንግ ፍራክሽን ቱ ዴሲማል እንዴት ፍራክሽናል ነምበር ወደ ዴሲማል ይቀየራል የሚለውን ስናይ ምን ይደረጋል? ኒውመሬተሩ ለዲኖሚኔተሩ ይካፈላል። ትንሽ አይተናል። ተርሚኔቲንግ ዴሲማል እና ሪፒቲንግ ዴሲማል። አሁን ግን አቀያየሩን ይበልጥ የምናይበት ቦታ ነው። ኤግዛምፕል 1 2 ሲካፈል ለ8 0.25 ነው። ይሄ ተርሚኔቲንግ ዴሲማል ነው። ኤግዛምፕል 13 ሲካፈል ለ6 2.166 ሶ 6 ራሷን ትደግማለች ማለት ነው። ከዛስ እንዴት ተርሚኔቲንግ ዴሲማል አሁን ደግሞ የምናየው ዴሲማልን ወደ ፍራክሽን መቀየር እና ኮንቨርቲንግ ዴሲማል ተርሚኔቲንግ ዴሲማል ቱ ፍራክሽን ኮንቨርቲንግ ተርሚኔቲንግ ዴሲማል ቱ ፍራክሽን እንዴት አድርገን ነው ተርሚኔት ዴሲማልን ወደ ፍራክሽን መቀየር የምንችለው? አንደኛው ተርሚኔቲንግ ዴሲማል ማለት ከነጥብ ኋላ ያለው ዲጂት ሲቆም ማብቂያ ሲኖር ማለት ነው። ስለዚህ ኤግዛምፕል 0.5 0.75 0.125 3.25 0.03 13.25 እነዚህ ተርሚኔቲንግ ዴሲማል ምሳሌዎች ናቸው። እነዚህን ወደ ፍራክሽን እንዴት እንደነዚህ አይነቱን ተርሚኔቲንግ ዴሲማል እንቀይር? አንደኛው if there are k digits after decimal point ከዴሲማል ፖይንት በኋላ ይሄ ነው የሚባል k ነው የሚባል ዲጂት ካለ multiply decimal by 10 raised k over 10 raised k ከዛ ዴሲማሉን በ10 በk ኃይል ሲካፈል 10 በk ኃይል አድርገን ዴሲማሉን ኒውመሬተሩንም ከዛስ ዲኖሚኔተሩንም በዚህ ስናባዛ ወዴት ይሆናል? ወደ ፍራክሽን ይቀየራል ማለት ነው። እስኪ ይበልጥ አለፍ ብለን ለምሳሌ ባለ አንድ ዲጂት ዴሲማልን 0.5 ከነጥብ በኋላ 5 የሚባል አንድ ዲጂት አለ። ይሄ ተርሚኔቲንግ ዴሲማል ነው። ይሄንን እንዴት ወደ ፍራክሽን እንቀይር? አንደኛው ከነጥብ በኋላ ያለው አንድ ዲጂት ነው። ስለዚህ 10 ረስት 1 እንላለን። ስለዚህ 10 ረስት 1 ማለት ስንት ማለት ነው? 10 ረስት 1 ምንስ 10 ረስት 1 ምንስ 10 ማለት ነው። ሶ 10 ታይም 10 ኦቨር 10 እናደርጋለን። ከዛስ እዚህ ጋር 0.5 በውስጥ ታዋቂነት ምን አለው?
1 ስለዚህ ይሄ ቁጥር 0.5 ምንድነው? ዴሲማል ተርሚኔቲንግ ዴሲማል ነው። ከዛስ ራሽናል ነምበርም ነው። ይሄ ራሽናል ነምበር በውስጥ አዋቂነት ከታች አንድ ቁጥር አለ። ስለዚህ 0.5 ሲባዛ በ10 5 ነው የሚሆነው። 1 ሲባዛ 10 ነው የሚሆነው። ስለዚህ ይሄ 5/10 ነው የሚሆነው። ይቃለላል። ኮማን ለ5 እና ለ10 ማን ነው? 5 ነው። 5 በ5 ሲካፈል 1 ነው። ከዛ 10 ሲካፈል ለ5 2 ነው። ስለዚህ 1/2 ነው ማለት ነው ወደ ፍራክሽን ሲቀየር። 1/2 እና 0.5 እኩል ናቸው። ይሄ በፍራክሽን ፎርም ነው። ይሄ ደግሞ በተርሚኔቲንግ ዴሲማል ፎርም እንደሆነ እናስታውሳለን። ከዛ ባለ 2 ዲጂት ዴሲማልን አሁን የምናይበት ነው። ባለ 2 ዲጂት ዴሲማል ነምበርን እንዴት ወደ ፍራክሽን እንቀይር? ከነጥብ በኋላ ያለው 2 ዲጂት ነው። ስለዚህ 10 ሬዝድ 2 እንላለን። ስለዚህ 10 ሬዝድ 2 ስንት ነው? 100 ነው። 0.75 ኦቨር በውስጥ አዋቂነት አንድ አለ ኦቨር ያልኩት። ስለዚህ ሲባዛ 100/100 ይሄ ማለት 100/100 ማለት 1 ማለት ነው። እኛ ግን ወደ ፍራክሽን ለመቀየር እንዲያመቸን ይሄን እናደርጋለን። 100 ሲባዛ በ0.75 75 ነው። 1 ሲባዛ በ100 100 ነው። ስለዚህ የነሱ ኮመን ወስደን ሲምፕሊፋይ ስናደርግ ለ25 25 ሁለቱም ይካፈላሉ። 75 ሲካፈል ለ25 3 ነው። 100 ሲካፈል ለ25 4 ነው። ስለዚህ 3 ሲካፈል ለ4 ማለት 0.75 ነው። ይሄ ተርሚኔቲንግ ዴሲማል 0.75 ከ3 ሲካፈል 4 ጋር እኩል ነው ማለት ነው። አሁን ደግሞ ባለ 3 ዲጂት ዴሲማል እናያለን። ከነጥብ በኋላ 3 ዲጂት ያላቸውን ዴሲማል ስናይ 10 በ3 ኃይል እናደርጋለን። ያ ማለት 1000 ነው። ስለዚህ ኦቨር 1 አለች ሲባዛ በ1000 ሲካፈል ለ1000 ይሄ 125 ኦቨር ለ1000 ይሆናል። ከዛ 125 እና ለ1000 ኮመኑ ማን ነው? 125 ራሱ ይሆናል። 125 ሲካፈል ለ125 1 ነው። ከዛ 1000 ሲካፈል ለ125 8 ነው። ይሄ ማለት 0.125 ነው። 1/8 ፍራክሽን ከ0.125 ዴሲማል ጋር ኢኩል እንደሆነ እንረዳለን ማለት ነው። ከዛስ ኤግዛምፕል 4 ላይ ደግሞ ዴሲማል ግሬተር ዛን 1 ዴሲማል ነምበሩ ከአንድ የሚበልጣቸው ማለትም ሆል ነምበር ፓርቱ አንድ ሲበልጥ እንዴት እንስራ? እንዲህ አይነት ዴሲማል ከገጠመ እንዴት እናደርግ የሚለውን ስናይ 3.25 ይሄ ሲቀየር አንደኛው ከነጥብ በኋላ ያለው 2 ዲጂት ነው። 2 እና 5 ናቸው። ስለዚህ 10 ዘ ፓወር ኦፍ 2 100 ነው። 3.25 ኦቨር 1 ሲባዛ በ100 ሲካፈል ለ100 100 ሲባዛ 3.25 325 ነው። 1 ሲባዛ በ100 100 ነው። ይሄ ማለት ደግሞ 3.25 ነው። ይሄ ማለት ደግሞ 325 እና ለ100 ኮመኑ ስንት ነው? 25 ነው። ስለዚህ ስናካፍል 325 ሲካፈል ለ25 13 ነው። 100 ሲካፈል ለ25 4 ነው። ይሄ ማለት 13 ሲካፈል ለ4 ማለት 3 ደርሶ 1 ቀሪ ያለው። ስለዚህ 3 ሙሉ 1/4 ማለት ነው። ወይም ሚክስድ ነምበር ብለን እንዲህ አይነቱን እንጠራለን። 3.25 እኩል ይሆናል 3 1/4 ካል ይሄ ትክክል ነው ማለት ነው። ኤግዛምፕል 4 ላይ ያየነውን በሌላ መንገድ ስናይ ደግሞ 3.25 ሶስቷን ሆል ነምበር ብቻ ወስደን ሲደመር 0.25 እናድርግ። 0.25 ሲደመር 3 ማለት
3.25 ጋር እኩል ነው። ሶ ከነጥብ በኋላ ያለው ዲጂት ስንት ነው? 2 ነው። 10 ዘ ፓወር ኦፍ 2 ሶ 0.25 ኦቨር 1 ሲባዛ 100 ኦቨር 100 ስንት ነው? 0.25 ሲባዛ በ100 25 ነው። 1 ሲባዛ በ100 100 ነው። ስለዚህ ለ25 እና ለ100 ኮመኑ ማን ነው? 25 ነው። 25 ሲካፈል 25 ሶ 100 ሲካፈል 25 4 ነው። ይሄ ከሆነ 1 ኦቨር 4 ይሆናል። ይሄ ማለት የቅድሟ 3 ትመጣለች። 3 ሲደመር 1 ኦቨር 4 ማለት ነው። ይሄ ማለት 3.25 ይሄ ወይም 1 ሲካፈል 4 2.5 ይሆናል። 3.25 እኩል ይሆናል 3 1 ኦቨር 4 ጋር እኩል ነው ማለት ነው። ነት የምናየው ዴሲማል ዊዝ ሊዲንግ 0 መነሻው መጀመሪያ 0 የሆናቸው ፍራክሽን እንዴት አድርገን እንቀይር? ያው 0.03 አለ። ይህንን ፍራክሽን ይህንን ዴሲማል ወደ ፍራክሽን ተርሚኔቲንግ ዴሲማልን ወደ ፍራክሽን 0.03 ተርሚኔቲንግ ዴሲማልን ወደ ፍራክሽን ስንቀይር ከነጥብ በኋላ ያለው ዲጂት 0.3 ነው። ሶ 10 ዘ ፓወር ኦፍ 2 100 ነው። 0.03 ኦቨር 1 ታይም 100 ኦቨር 100 ሶ 0.03 ሲባዛ 100 ምንስ 3 1 ታይም 100 100 ሶ 3 ኦቨር 100 እኩል ይሆናል 0.03 ሶ ሲምፕሊፋይድ የሆነ ነው ኮማን ስለሌለ ማለት ነው። ከዛስ ዴሲማል ከላርጅ ሲሆን ከዚህ በፊት ያየ ነው ባለ 1 ዲጂት 2 ዲጂት እና ዴሲማል ነምበሩ ከ1 ሲበልጥ ነበር ያየ ነው። አሁን ደግሞ ዴሲማል ነምበር 3 ሲሆን እንዴት እናደርግ የሚለውን ስናይ 13.205 አሁን ተሰጥቷል። ከነጥብ በኋላ ያለው 3 ዲጂት ነው። 10 ዘ ፓወር 10 ሬዝ 3 ስለዚህ 1000 ነው። 13.205 ሲካፈል ለ1 ታይም 1000 ኦቨር 1000 ሶ 13.205 ሲባዛ በ1000 13205 ነው። 1 ሲባዛ 1000 ሶ 13205 ሲካፈል ለሺ ማለት 13.205 ነው። ማለት 13205 እና ለሺ ኮመኑ ስንት ነው? 5 ነው። ይሄ ለ5 ሲካፈል 2641 ነው። ይሄ በ5 ሲካፈል 200 ነው። 2641 ለ200 ሲካፈል 13.205 ይሆናል። ስለዚህ የዚህ ተርሚኔቲንግ ዴሲማል ኢኩቫለንት ፍራክሽን የትኛው ነው ማለት ነው? ይሄ ነው ማለት ነው። 2641 ኦቨር 200 ይሄን እንረዳለን። መልካም ሰንብቱልን። ዩቲዩባችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ክላስ እንቀጥላለን። መልካም ቆይታ